የሚባክን ጊዜ የለም። አውቃለሁ። ተጨማሪ ገንዘብ ታገኛለህ፣ ተጨማሪ ጊዜ ግን የለም። ብትለፋ ብትሮጥ ብትሰራ ገንዘቡ ያድጋል፣ ጊዜህን ግን አትገዛው። ማንም አይሸጥልህም። አንድ ጥያቄ ልጠይቅህ። መሆን የምትፈልገው ምርጥ ሰው ጊዜውን ያባክናል? እንደዚህ ነው የሚጠቀመው? በጊዜ ከቀለድክበት እሱ መልሶ ይቀልድብሃል። ካከበርከው ደግሞ መልሶ ያከብርሃል። ቅድሚያ የምትሰጠው ነገር እወቅ። አንተን የሆነ ከፍታ የሚያወጣ በቀን ውስጥ 2 ወይ 1 ስራ ነው። እሱን ሳትጨርስ ሌላውን አትጀምር። ጊዜ ሀብት ለሁሉም ሰዎች እኮ የተሰጣት ምንድነው? ጊዜ መንገድ ላይ ያለውን ለማኝ ነው ቢሊየኑንም እኮ አራፋት ሶ ዲፈረንስ ከየት ነው የመጣው? ጊዜን ከምንጠቀምበት መንገድ ማለት ነው። ትክክለኛ ሀብት ነው። ሰው እኩል ነው የተሰጠው። ለሚጠቅም ነገር ብቻ ቅድሚያ ስጥ። ለእምነትህ ቅድሚያ ስጥ። ደስታ የሚወሰነው በፈጣሪ ባለህ እርግጠኝነት ነው። ለቤተሰቦች ቅድሚያ ስጥ። የለፋኸውን የምትበላው ከነሱ ጋር ነው። ለሥራህ ቅድሚያ ስጥ። ከፍ የሚያደርግህ እሱ ነው። ለትምህርትህ ቅድሚያ ስጥ። ሕልምህን የምታሳካው በሱ ብቻ ነው። ጊዜ ባከነ አትልም፣ አይቆጭህም። ቅድሚያ ከሰጠህ የሚባክን ጊዜ አይኖርም። አንተ ብትለወጥ ባትለወጥ፣ ወጥረህ ብትሰራ ባትሰራ፣ ገንዘቡን ብታስቀምጥ ብትበትን፣ ጊዜው እንደሆነ መሄዱ አይቀር። ቁጭ ብለህ የሰቀልከውን ቆመህ ማውረድ የሚያቅትህ ቀን ይመጣል። እየቀለድክ ያለፈ ጊዜ የፈሰሰ ውሃ ነው። መቼም አታገኘው፣ መቼም አትመልሰው። ጊዜ ወርቅ ነው፣ በወርቅ አይቀለድም ወዳጄ። እናንተ ናችሁ በጊዜ ውስጥ መውደቅና መነሳትን የምታውቁት ማለት ነው። ስንት ጊዜ ጊዜን ጠብቀው የሞቱ ሰዎች አሉ መሰላችሁ? ሳልዘጋጅ፣ ሳልማር፣ ዊስክ ሳልወስድ፣ ሳላበቃ ከጊዜ ብጠብቅ ጊዜ ምንም ማለት የለፋሁትን፣ የጣርኩትን፣ የደከምኩትን፣ ያመንኩትን ከፍ ያደርጋል ወይም ያሾፍኩትን፣ የተኛሁትን፣ የቀለድኩትን ዝቅ አድርጎ ያሳይ። እንዳትል የኔ ቀን አንድ ቀን ወይም ቀን አንድ ማለት ይችላል። ዋንዴ ኦርዴዋ ማለት ይችላል። ይሄ ነው ለእናንተ ምርጡ ጊዜ። ይሄ ማስተካከል ስለምትችል፣ ምክንያቱም ያን አንድ ቀን ብትገነቡት ዛሬ ሲሆን ማለት ነው። ሕይወትን እንደ ሙከራ አስቦ መኖሩ አቁም። ጊዜ የሚባል የፈጣሪ ታናሽ ወንድም አለ። ቆሞ አይጠብቅህም። 1000 ዓመት አይኖር። ለምን ረፈድ አድርጌ እንቅልፌን አልተኛም ብሎ ውስጥህ ሊነግርህ ይችላል። እንዲህ በለው፣ ሰበበኛውን ድምፅ ማለት ነው። ልክ ነህ። ሕይወት ስታበቃ ማንም አይከለክልህም። 1000 ዓመት ትተኛለህ። አሁን የምትኖረው ዕድሜ ግን የተገደበ ነው። ተነስ በለው፣ ጠንክረህ ሥራ፣ ጊዜህን ተጠቀም እንዳይባክን። ጊዜ ዕድሜያችሁ 30 ዓመት። ሰው ለምን ዕድሜው እንደሚዋሽ ነገራችሁ? በዕድሜው ልክ ማድረግ እንዳለው ስላላወቀ ስላላደረገ ይጠቀማል። ጊዜያችሁ ዕድሜያችሁ። ጊዜ ጠባያችሁ ነው። ለምሳሌ ሰፊዎቹ ነው፣ ዲዛይነሮቹ ነው፣ ጸሐፊዎቹ ነው፣ ጠባይ አላችሁ። በጊዜ ውስጥ የገነባችሁት ነገር ነው። ያ ጊዜ የፈለገውን ነገር የሚጽፍበት ነጭ ወረቀት ነው። ነጭ ወረቀት ዓላማን ማቀድ ማሳካት የፈለጋችሁ ነገር መጻፍ ትችላላችሁ። ጊዜው ነጭ ወረቀት ነው። ዛሬ የመጨረሻ ቀንህ እንደሆነ አስበህ በሙሉ አቅምህ ተጠቀምበት። ትላንት ላይ መለስ አልፏል። ነገም አስተማማኝ አይደለም ወዳጄ። ዛሬ ነው እጅ ላይ ያለ። ለዛሬ ታመን፣ ነገ ያንተ ነው። በቀን ውስጥ ማድረግ ያሉብህን ሁሉ የምታደርገው በአንድ ጊዜ ተአምር ለመፍጠር አይደለም፣ ግን እንደ ጨለማ ቀስ እያለ የሚገፈፈውን የስኬት ብርሃን ለመግለጥ ነው። ስለዚህ ጠዋት መነሳት ካለብህ ትነሳለህ። ማንበብ ካለብህ ታነባለህ። ሥራ መግባት ካለብህ መግባት ብቻ ሳይሆን ወጥረህ ትሰራለህ። መማር ካለብህ ከልብህ ትማራለህ። ወዳጄ አሁን የለፋኸው አሁኑኑ ሳይሆን እንደ ባንክ ወለድ ተጠራቅሞ ሲከፈልህ እንኳንም በሙሉ አቅሜ ለፋው፣ እንኳንም ጊዜን